The Universe አጽናፈ ዓለም ሳይንሳዊው ዓለም ኮስሞሎጂ ከ13.8 ቢሊዮን ዓመታት በፊት ሁሉም ነገር በአንድ ጥቃቅንና ወጥ የሆነች ነጥብ ወይም ሲንጉላሪቲ ውስጥ ተጭኖ ነበር። በድንገት በተፈጠረ ፍንዳታና መስፋፋት ጊዜ ቦታ ቁስ ተፈጠረ። ሳይንስ እንደሚለው ዓለም ከምንም ሳይሆን ከኃይል ወደ ቁስ ተቀየረች። የኮከቦች መወለድ። ከፍንዳታው በኋላ ጋዞች ተሰበሰቡ፣ ከዋክብት ነደዱ። እነዚህ ከዋክብት ሲፈነዱ ደግሞ በውስጣቸው የሰሩትን እንደ ብረት፣ ካርቦን፣ ኦክሲጅን ያሉ ንጥረ ነገሮችን ወደ ውሃ በተኑ። እነዚህ ንጥረ ነገሮች ነው ይለናል ሳይንስ። መንፈሳዊው ዓለም ቴዎሎጂ። መለኮታዊው ቃል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ዘፍጥረት 1:1 ይለናል። እዚህ ጋር ሳይንስ እንዴት ለሚለው በፍንዳታ መልስ ይሰጣል። መጽሐፍ ቅዱስ ደግሞ በማን ለሚለው በፈጣሪ መልስ ይሰጣል። አካፋይ ጠፈር። አምላክ ውሃውን ከውሃው ለየ፣ ጠፈርንም ሰማይ አለው። ይህ ከሰማይ ለሳይንሱ አትሞስፌር አፈጣጠር ጋር ተመሳሳይነት አለው። ሳይንስ በአጋጣሚ ሲለው፣ መንፈሳዊው ዓለም ግን በስርዓትና በንድፍ ይለዋል። የህይወት መለወጥ ወይንም ደግሞ ዝግመተ ለውጥ ደግሞ ሳይንሳዊው ዓለም ባዮጄኔሲስ የመጀመሪያው ህያው ህዋስ የተፈጠረው በውቅያኖስ ጥልቀት ውስጥ ከነበሩት ኬሚካሎች ነው ይለናል። በዚያም በቢሊዮኖች ዓመታት ሂደት ውስጥ ወደ አሳ፣ ወደ አንፊቢያን፣ ወደ እንስሳትና በመጨረሻም ወደ ሰው ተቀየሩ። ዲኤንኤ። ሳይንስ የህይወት ኮድ ዲኤንኤ ነው ይላል። ይህ ኮድ በዘፈቀደ በተፈጠረ ለውጦች እየተቀያየረ ዛሬ ያለውን ብዝሃነት አመጣ። መንፈሳዊው ዓለም ቴዎሎጂ። በየአይነታቸው መፈጠር። ዘፍጥረት እንደሚለው እያንዳንዱ ፍጥረት በየወገኑ ወይንም በየአይነቱ ተፈጥሯል። ይህ ማለት አምላክ ለእያንዳንዱ ዝርያ የራሱን ማንነት ሰጥቶታል እንጂ አንዱ ከሌላው የመጣ አይደለም የሚል ነው። ስድስቱ የፍጥረት ቀናት። እዚህ ጋር የሚገርመው ነገር የፍጥረት ተከታታይነት፣ ብርሃን፣ ሰማይ፣ ምድር፣ እጽዋት፣ እንስሳት፣ ሰው ከሳይንሱ የዝግመተ ለውጥ ቅደም ተከተል ጋር በሚገርም ሁኔታ መመሳሰላቸው ነው። የሰው ልጅ ክብርና ማንነት። ባዮሎጂ እንዲህ ይላል። ሰው ከሌሎች ዝንጀሮች ዝርያዎች 98% ተመሳሳይ ዲኤንኤ ያለው ባዮሎጂካዊ ማሽን ነው። ብልህነታችንም የመጣው አእምሯችን ይበልጥ በማደጉ ምክንያት ነው ሲል፣ መንፈሳዊው ዓለም የእግዚአብሔር መልክ ነው ይላል። ሰው ከሌሎች ፍጥረታት የሚለየው በአእምሮው ብቻ ሳይሆን መንፈሱ ነው። ሰው ህሊና ወይም ኮንሺየስነስ አለው። አምላክ በአፍንጫው ህይወትን እስትንፋስ እፍ አለበት ዘፍጥረት 2:7። ሳይንስ ሰውን የአፈር ውጤት ነው ይለዋል። በንጽጽሩ መጽሐፍ ቅዱስ አፈር ነህና ወደ አፈር ትመለሳለህ ይላል። ሳይንስ ስለ ቁስ ማንነታችን ይነግረናል። መንፈሳዊው ዓለም ስለ ውስጣዊው ማንነታችን። ሳይንስ አይን እንዴት ያህል የሚለውን ሜካኒዝማዊ ጥያቄ ሲመልስ፣ መንፈሳዊው አየኸውን ነገር እንዴት ተረዳኸው፣ የሆነው ሁሉ ማወቅ ትችላለህን ለሚለው የሚስጥር ጥያቄ መልስ ይሰጣል። ቸር ቆዩ። ተመሳሳይ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። መሳይ ወንድማገኝ ይባላል።